ሰላም ሰላም እንዴት ናችሁ? ኢንጂነር አረጋ ነኝ ተመልሻለሁኝ ዛሬ። ባለፈው ክፍል ስለ ትራንዚስተር መሰረታዊ ነገር አስረድቻችሁ ነበር እና ያንን ቪዲዮ ካላያችሁት እሱን ቪዲዮ አይታችሁ ወደዚህ እንድትመለሱ እመክራችኋለሁ። ምክንያቱም በደንብ ኮንሰፕቱን እንዴት እንደሚሰራ እዚያ ቪዲዮ ላይ ከተረዳችሁ ይሄን ለመረዳት በጣም ቀላል ስለሚሆን ማለት ነው። የትራንዚስተር እንዴት እንደሚሰራ ቀደም ሲል በለቀቁት ቪዲዮ ስላሳየሁትኝ እሱን ቪዲዮ አይታችሁ ብትመለሱ ደግሞ በጣም በቀላሉ ይህንን ትረዱታላችሁ ማለት ነው። አሁን ላይ እዚህ ላይ የምታዩት የትራንዚስተርን ከረንት እንዴት አድርገን አድ እንደምናደርግ ነው። ትራንዚስተር ባለፈው በነበረው ቪዲዮ እንደነገርኳችሁ ልክ እንደ ቧንቧ ነው ማለት ነው። የቧንቧ እንደምትመለከቱት የኛ አይቢያችን በመቆጣጠር እዚህ ጋር ያለችዋን አይቢ ከፍና ዝቅ በማድረግ ኦኬ እዚህ ጋር ያሉትን አይሲን እና አይኢን እንቆጣጠራቸዋለን ሁለቱን ማለት ነው። ምን ማለት ነው? አይኢ ማለት የአይቢ እና የአይሲ ድምር ነው። ለምን ካላችሁኝ ኖዳል አናሊሲስ የሚባለውን የምታውቁት ከሆነ ኢንጂነሪንግ ተማሪ ከሆናችሁ ወይም ኢንጂነሮች ከሆናችሁ ኖዳል አናሊሲስ የሚለውን ኮንሰፕት ትረዳላችሁ ብዬ አስባለሁ። ነገር ግን ኢንጂነሪንግ ተማሪ ካልሆናችሁ ወይም ኢንጂነር ካልሆናችሁ በቀላሉ ኖዳል አናሊሲስ ማለት ወደ አንድ ይቺ ኖድ ናት ብለን እናስብ። ኖዳችን ይቺ ፖይንት ናት። ወደዚህ የሚገባ ወደ ኖዱ የሚገባና ከኖዱ የሚወጣ ከረንት ኢኩቫለንት ነው ፕሪንሲፕሉ የሚለው። ስለዚህ ኖዳል አናሊሲስ የሚለው ፕሪንሲፕል ምንድን ነው? ወደ አንድ ኖድ የሚገባ ከረንት ከሚወጣ ከረንት ጋር ኢኩቫለንት ነው። ይቺን ፕሪንሲፕል በደንብ ያዟት እንዳትረሷት፣ በጣም ጠቃሚ ስለሆነች። ወደ አንድ ኖድ የሚገባ ገቢዎቹ እዚህ ጋር እነማን ናቸው? ይቺ እና ይቺ ናት። ወጪው ደግሞ ማን ነው? ይህ ነው። በቃ በቀላሉ ማለት ነው። ስለዚህ ያንን በምን ታውቃላችሁ? ቀስቱ ያሳያችኋል። ገቢ ወጪ ከኖዱ ይወጣል። ስለዚህ ይህን ኮንሰፕት ከተረዳችሁት፣ ስለዚህ ገቢዎቹ ተደምረው ከወጪው ጋር እኩል ይሆናሉ ማለት ነው። ገቢዎቹ ደግሞ ማን ናቸው? አይቢ እና አይሲ ናቸው። ስለዚህ አይቢ እና አይሲ ሲደመሩ አይኢን ይሰጡናል ማለት ነው። ኮሌክተር ከረንት እና ቤዝ ከረንት ተደምረው ኢሚተር ከረንትን ይሰጡናል ማለት ነው። ስለዚህ አይቢ ፕላስ አይሲ ኢዝ ኢኳልስ ቱ አይኢ ነው ማለት ነው። ይህ ኮንሰፕት በጣም ኢምፖርታንት ነው። የሁለቱ ከረንቶች ድምር አይኢ ማለት ኮሌክተር ኢሚተር ከረንት ማለት ቶታል ከረንት ኦፍ አይቢ ኤንድ አይሲ ማለት ነው። ስለዚህ አሁን ምንድን ነው የምታደርጉት? አምፖላችሁ እንዲበራ ከፈለጋችሁ ይችን እዚህ ጋር ከረንት መስጠት ነው ማለት ነው። አይቢን መስጠት ነው ማለት ነው። አይቢ ዜሮ መሆን የለበትም። አይቢያችሁ ዜሮ ከሆነ